የኤርታ አምላክ አንድነት ገዳም የሚባለው የተመሰረተው በ1268 ዓመተ ምህረት ሲሆን ገዳሙ የመሰረቱ ጻድቅ አቡነ ኤርታ አምላክ ይባላሉ። አቡነ ኤርታ አምላክ ለመጀመሪያ ጊዜ ምንኩስናን ከወላዲተ አምላክ ከታላቁ ጻድቅ ኢየሱስ ተቀብለው ሐይቅ እስጢፋኖስ እስከ 1268 ከቆዩ በኋላ በ1268 ዓመተ ምህረት በፈቃደ እግዚአብሔር ወደዚህ ደሴት መጡ። ደሴቱ ላይ ሲመጡ በአራተኛው ክፍለ ዘመን የቤታችን ታቦት ነበረችና እሷን እስከ 1316 ዓመተ ምህረት ሲማጸኑ ከቆዩ በኋላ በ1316 ዓመተ ምህረት ኮታ ማርያም የምትባል ቤተክርስቲያን አሰርተው ደቅ ደሴት ቤታችን አሻገሯል። ሰማዕቱ ቅዱስ እስጢፋኖስን እዚህ መጠሪያ ቤተክርስቲያን ሰርተውለት እዚህ እንዲሆን ተደርጓል። ከ12ኛው ክፍለ ዘመን ጀምሮ የተለያዩ ነገስታት እየመጡ እንደናንተ በረከት እየተቀበለ ሄዱ ነበረ። ከነሱ መካከል 10 ነገስታት እዚህ አጽማቸው ይገኛል። እነዚህ አጼ ዳዊት ይባላሉ። አጼ ዳዊት ከ1382 እስከ 1430 የነገሱ ንጉስ ናቸው። ንጉሱ በነበሩበት ጊዜ በአጋጣሚ ከግብጽ ወደ ኢትዮጵያ ግማደ መስቀሉን ይዘው እየመጡ ያለ አጋጣሚ ስናር ሲደርሱ ከግብጽና ከኢትዮጵያ ድንበር ላይ ሲደርሱ በቅሎ ጥሏቸው አረፉ ይባላል። እሳቸው እንዳረፉ ልጃቸውን አጼ ዘርዓ ያዕቆብን በ1434 ተነገሷቸው። አጼ ዘርዓ ያዕቆብ እንደነገሱ ግማደ መስቀሉን አምጥተዋል። ታምረ ማርያምን ከአረበኛ ቋንቋ ወደ ግዕዝ ቋንቋ እንዲጻፍ አድርገዋል። 14 መጽሐፍቶችን እንደደረሱም ይነገራል። እግራቸው የምታዩት ቁመው እየጸልዩ ስለነበር አብጦ ነበር እየተባለ ይነገራል። ቀኝ እግራቸው ላይ ምልክት አለው። ይሄ ደግሞ አጼ ሱሲኒዮስ ይባላሉ። አጼ ሱሲኒዮስ ከ1907 እስከ 1632 የነበሩ ንጉስ ናቸው። አጼ ሱሲኒዮስ ለመጀመሪያ ጊዜ ካቶሊክ የሚባልን ሃይማኖት በኢትዮጵያ እንዲስፋፋ ያደረጉ ንጉስ ናቸው። በዚህ ምክንያት ብዙዎችን ክርስቲያኖች ጨፍጭፈዋል። ያ አንቀበልም ያሏቸው ማለት ነው። ይህንን በማድረጋቸው መላሳቸው ተጎልግሎ ደንቀዝ የሚባለው ቤተ መንግስታቸው ላይ ያሉ ወደቁ። እንደወደቁ ልጃቸው አጼ ፋሲል ወደ ገዳም ሄደና ከገዳም አባቶች አምደ ስላሴ የሚባሉትን ከማህበረ ስላሴ ያመጣ ጸለየላቸው። መላሳቸው ተፈታ፣ ተናገሩ። ወዲያውኑም ተጸጽተው ፋሲል ይንገስ ኦርቶዶክስ ትቀደስ ብለው በ1632 ፋሲልን አንግሰው በንስሐ ተመልሰዋል። አጠቃላይ 10 ናቸው። 1 2 3 4 5 6 7 8 9 10 ስማቸው አጼ ይኩኖ አምላክ፣ አጼ ዳዊት፣ አጼ ይስሐቅ፣ አጼ ዘርዓ ያዕቆብ፣ አጼ ሱሲኒዮስ፣ አጼ ፋሲል፣ አጼ በካፋ፣ አጼ አደም ሰገድ ኢያሱ፣ አጼ አይዙርና አጼ ዘድንግል የሚባሉ ነገስት ናቸው።